ጥያቄውን ስናይ ከመጽሐፍ ቅዱስ አንፃር ፈርቶ ነው ወይ? በትክክል ፈርቶ ነው ወይ? ፈርቶ አይደለም ወይ ደግሞ ፈርቷል ማለት ብለን ለመወሰን እስቲ የመጽሐፍ ቅዱስን ቃል እርስ በርሱ ያለውን እንየው። ለምሳሌ በዮሐንስ ወንጌል ምዕራፍ 2 ላይ ያለውን ስናይ አይሁድ በማን ስልጣን ነው ይህን ገበያ የምትፈታ ብለው ጠየቁት። ይህን ቤተ መቅደስ አፍርሱት፣ በስንተኛው ቀን እሰራዋለሁ አለ። በስንተኛው ቀን? በሶስተኛው ቀን እሰራዋለሁ አስነሳዋለሁ አለ። አሁን ቢፈራ ኑሮ ይህን ይላል ወይ? ሌላ ተጨማሪ ይህ ቃል ምን ያስተምረናል የሚለውን ስናይ የመጀመሪያው በትክክል የሰውን ባህሪያችን የአዳምን ስጋውን እንደተዋሃደ የሚያሳይበት ትምህርት አለው። ስጋን ባይዋሃድ ኑሮ ይህን ፍርሃት ባላሳየ ነበር። በትክክል የእኛን ፍርሃት ሶበሰ ይፈራ ጊዜነ እሚታተተ ፍርሃት እምኔነ ይላል። ክርስቶስ ባይፈራ ኑሮ ፍርሃት ከኛ ከሰው ልጆች ባልተወገደልን ነበር ይላል። ይህ ማለት የእኛን ስሜታችን፣ ባህሪያችን፣ ማንነታችን ገንዘብ እንዳደረገ የሚያስተምርበት ነው ማለት ነው። ካሳነቱን ጭምር የሚያሳይ ነው ማለት ነው። ሁለተኛው የዚህ ትርጉም ማብራሪያ ሰይጣን በኦሪት ዘፍጥረት ላይ ስናነብ ምዕራፍ 2-3 አንብቡ። አዳምን ለማሳት ሔዋንን ለማሳሳት በቀጥታ ሰይጣን የራሱን ማንነት አሳይቶ አይደለም። ከእባብ ጋር ተስማምቶ እባብን መስሎ ገብቶ ዕፀ በለስን ብትበሉ ምን ትሆናላችሁ ነው ያላቸው? አምላክ ትሆናላችሁ። አምላክ ሆነዋል። መሆን ይቻላል? አይቻልም። ይሄ ሽንገላ ይባላል። ሸንግሏቸዋል ወይም አታሏቸዋል ማለት ነው። ስላታለላቸው ሰይጣን በጉህሉቱ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮተ ቃለ እግዚአብሔር ዲበ ዘመድነ ብሎ ይገልጸዋል። ሰይጣን ደብቆ በሰይጣናዊ ጥበቡ አዳምና ሔዋንን አሳስቷቸው ነበር። አሁን የአዳምና የሔዋን ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ካሳውን ሊመልስ ሰይጣንን ደግሞ አታለለው ይላል። አታለለው፣ ሸነገለው ማለት ነው። ምክንያቱም ክርስቶስ ይህን ቃል ሲናገር ፈቃድ የአብም የወልድም የመንፈስ ቅዱስ ፈቃድ አንዲት ናት። ስምረታቸው አንዲት ናት። በአብ በወልድ በመንፈስ ቅዱስ ፈቃድ ነው የመጣ። ያንንም ደግሞ ያንተ ፈቃድ ይሁን ሲል የአብ ፈቃድ የወልድም ጭምር ነው። ነገር ግን ይህች ጽዋ ከኔ ትለፍ ሲል የፍርሃት ቃል ነው። ፍርሃትን ያሳያል። ታዲያ ምንድነው ስንል ይህን ቃል ሲሰማ ዲያብሎስ ይህማ በቃ አምላክ አይደለም ሰው ነው ማለት ነው። እነ አብርሃምን እነ ይስሐቅን እነ ያዕቆብን ሌሎቹንም አበው እንደተቆራኘው እቆራኘዋለሁ፣ ስጋውን ከነፍሱ ተዋህጄው እኖራለሁ፣ ስለዚህ አምላክ አይደለም የሚል ፍርሃት ውስጥ እንዲገባ አድርጓል። ቢያውቅ ኑሮ ባልቀር አይሁድ ባልሰቀሉት ነበር። ምክንያቱም አምላክ እንደሆነ በትክክል ቢያውቁ ኑሮ አይሰቅሉትም። ካልተሰቀለ ደግሞ ማን አይድንም ማለት ነው? ዓለም አይድንም። ስለዚህ ይህች ቃል ምን ታሳያለች? ዲያብሎስን ያታለለበት። ለምሳሌ ድመት በምን ይታለላል? ድመት በምን ይታለላል? በወተት ይታለላል። ልጆችን በቀለበት በሎሚ ልናታልላቸው እንችላለን ማለት ነው። ለምሳሌ በበግ ጅብን በበግ ማታለል ይቻላል። በጉን ሲያይ በጉን ሊበላ ሲመጣ ጅቡ ይጠመዳል ማለት ነው። አሳ ታውቃላችሁ አይደል? አሳ እዚህ አካባቢ ባህር የለም መሰለኝ። ለምሳሌ አሳ ውስጥ መቃጥም ይባላል። ያቺ መቃጥሟ የአሳ ትል ከሹሏ ላይ ይደረግና ወደ ባህር ይወረወራል። ትሏ ስትንቀሳቀስ አሳው ትሏን ለመብላት ሲል ይመጣል። ከትሉ ስር ግን ያለውን ሹሉን ብረቱን ግን አሳው ያየዋል። ስለማያየው ይይዘዋል። አፉን ይያዝና ተጠምዶ ይበላል። አሁን ከስጋ ጋር ተዋህዶ ያለውን መለኮት እግዚአብሔራዊነት ቃልን ማን አያውቅም ማለት ነው። ዲያብሎስ ተታለለ። በዚህ ምክንያት ሲቀር ተክሶ ያመጣበት ነውና ይህን ያሳያል ማለት ነው። እንደ አሳ አጥማጅ ማለት ነው። ነብዩ ዳዊትም አንሰ ዕፄ ወአኮሰብ ብሎ በመዝሙር 21 ላይ ገልጾት እናገኘዋለን ማለት ነው። ከይሲን በወጥመድ የሳበበት። ሌላው ትካዜ አዳምንም ያሳያል። አዳም በተከዘት ነፍስየ እስከ ለሞት የሚለውን አዳምን ጌታችን ፍጠረኝ ሳይለኝ ፈጥሬ ሲበድል ፈረድኩበት ብሎ ለአዳም ያዝንለት ነበር፣ ይተክዝ ነበር ራሱ ማለት ነው። ስለዚህ ያ ምንድን ነው የሚለውን ስናይ
ለአዳም እንደካሰለት የአዳምን ትካዜውን በትክክል እንደተገነዘበው መጀመሪያ ካነሳነው ጋር ተመሳሳይ ነው ማለት ነው። ስለዚህ ጠባቂ እንደሌለው በግ ረዳት እንደሌለው ሰው ሆኖ ስለታየው ዲያብሎስ ቀርቧልና በዚህ ድል ስለነሳው ነው እንጂ የአብና የወልድ የመንፈስ ቅዱስ ፈቃድ የተለያየ እንዳልሆነ በማቴዎስ ወንጌል ምዕራፍ 10 በዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ አነ ወአብ አሐዱ ንሕነ ይላል። እኔና አብ ስንት ነን ያለው? አንድ ነን ያለው። ለምንድን ነው አንድ ነን ያለው? አንድ ነን ያለው በምንድን ነው? በአምላክነት በጌትነት ፈቃዳቸው ሐሳባቸው የተለያየ እንዳልሆነ የሚያሳይ ነው ማለት ነው። ደግሞ ይህም ቃል ደግሞ እግዚአብሔር እንደሆነ በዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ጀምሮ አይተናል። ሥጋ የሆነው ያ ቃል እንደሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አስረድተናል። ስለዚህ ይሄ ሁሉ የሚያሳየን ምንድነው? ፍርሃቱ እኛ እንደምናስበው ያለ ወይም ደግሞ አምላክ ያልሆነ ሁሉ ሳይሆን እነዚህ ነገሮች የሚያስረዳ ስለሆነና አጋንንትን መሳለቂያ ሲያደርጋቸው ነው ይላሉ። በዚሁ ላይ ያገኘነው ትርጉም ማለት ነው። ሌላ ተጨማሪ ካለ እናነሳለን። ሌላ የቀረውን ደግሞ መጋቤ ሐዲስ ሰሎሞን ያብራሩልናል። አመሰግናለሁ። እሺ መምህራችን መጋቤ ሐዲስ መምህር ቀሲስ አክሎግ አያሌው እግዚአብሔር አምላክ ያሰማልን። እሺ ሰዓት ስለሌለን ወደ ቀጣይ ጥያቄ ሄዳለሁ። ቀጣዩ ጥያቄ በግማሽ መንገድ ትናንትና የተነሳ ጥያቄ አለ። ዛሬ ደግሞ በሌላ እይታ እንዲታይና የትናንቱንም አያይዞ የበለጠ ተጨማሪ እንዲደረግበት ፈልጌ ነው። የአማንያን ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጭ ያሉ አካላት በተለይ ኢትዮጵያውያን ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ምን ይሉናል? እናንተ እምነታችሁ በ40 እና በ80 ቀናችሁ በምትጠመቁት ጥምቀት ትቀይራላችሁ እንጂ የመጀመሪያ እምነታችሁ ይሄ አይደለም ይሉናል። ይሄ ነገር እንዴት ነው ከቤተክርስቲያን አስተምህሮ አንጻር? ያ ትናንት የሕፃናት ጥምቀት ብለን ስናነሳ ነበረ። የሕፃናትን ጥምቀት ላይ ለምን በሕፃንነታችን የምንጠመቅበት ምክንያት ስለምን አስፈለገ እንዴት ነው የሚለውን ነገር ትንሽ ሁለታችሁ ማብራሪያ ትሰጡና ሌሎች ብዙ ጥያቄዎች አሉኝ፣ ወደዛም ሄዳል። እሺ እግዚአብሔር ይስጥልን። የሕፃናት መጠመቅ ያስፈለገው እንግዲህ ሕፃናት እንዳይጠመቁ በቀጥታ የሚከለክል ነገር የለም። በ40 እና በ80 ቀናቸው የምናጠምቅበት ምክንያት በደንብ እየሰማችሁኝ ከሆነ ቤተ ክርስቲያን በዚህ በመጽሐፈ ኩፋሌ ምዕራፍ 4 ከቁጥር 9 ጀምሮ ስናነብ አዳም በተፈጠረ በ40 ቀኑ ገነት እንደገባ ሔዋን ደግሞ ከአዳም ጎን በተሰራች በ80 ቀኗ ገነት እንደገባች ይናገራል። መነሻ ሀሳቡ ይሄ ነው፣ የ40 እና የ80 ማለት ነው። አሁን ገነት የቤተ ክርስቲያን ምሳሌ ናት። አዳም ወንድ ነው። በተፈጠረ በ40 ቀኑ ገነት ከገባ ወንድ ልጅ በ40 ቀኑ ወደ ቤተ ክርስቲያን መሄድ አለበት። ሔዋን ከአዳም ጎን በተሰራች በ80 ቀኗ ገነት ከገባች ገነት የቤተ ክርስቲያን ምሳሌ ስለሆነች ሴት ልጅ በ80 ቀኗ መጠመቅ አለባት ብላ ቤተ ክርስቲያን ቀኖና በመስራቷ ነው። ስለዚህ የመጀመሪያው መነሻ ሐሳቡ የመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ ያለው ነው። እንደገና ወደ ኦሪት ዘሌዋውያን ምዕራፍ 12 ከቁጥር 1 ጀምሮ ስናነብ እንዲህ ይላል። የብሉይ ኪዳኑ ሕግ ማለት ነው። ምክንያቱም የብሉይ ኪዳኑ ሕግ ለሐዲስ ኪዳኑ ሕግ መሰረት ወይም መነሻ ነው። አንድ እናት ወንድ ልጅ የወለደች እንደሆነ እስከ 7 ቀን ድረስ የረከሰች ናት ይልና የመንጻቷ ወራት እስኪፈጸም እስከ 33 ቀን ድረስ ትቆይ ወይም የተቀደሰ ነገር አትንካ ይላል። 7 እና 33 ስንት ይሆናል? 40። ይህ ቀን ሲፈጸም ግን ወንድ ልጇን ይዛ ካላት በግ ከሌላት የርግብና የዋኖስ ጫጩት ይዛ ወደ ቤተ መቅደስ ትሂድ ይላል። ልብ በሉ፣ የብሉይ ኪዳኗ ቤተ መቅደስ የሐዲስ ኪዳኗ ቤተ ክርስቲያን ምሳሌ ነች። እንደገና ሴት ልጅ የወለደች እንደሆነ እስከ 2 ሱባኤ ማለትም እስከ 14 ቀን ድረስ የረከሰች ናት ይልና የመንጻቷ ወራት እስኪፈጸም ድረስ 60 ስንት ቀን ነው? 66 ቀን ትቆይ ወይም የተቀደሰ ነገር አትንካ ይልና 14 እና 66 ስንት ይሆናል? 80። ይህ ቀን ሲፈጸም ካላት በግ ከሌላት የርግብና የዋኖስ ጫጩት ይዛ ወደ ቤተ መቅደስ ትሄድ ይላል።
ስለዚህ ያቺ የብሉይ ኪዳኗ ቤተ መቅደስ የሐዲስ ኪዳኗ ቤተ ክርስቲያን ምሳሌ ስለሆነች አባቶቻችን ከዚህ መነሻነት ተነስተው ወንድ ልጅ በ40 ሴት ልጅ በ80 እንድናጠምቅ በቀኖናቸው ሰሩ። ደግሞ ይሄ ቀኖና የሚባለው ከቤተ ክርስቲያን መመሪያዎች ሁለተኛው ነው። የመጀመሪያው ዶግማ ይባላል፣ ሁለተኛው ቀኖና፣ ሶስተኛው ትናንት እንዳየነው ትውፊት የሚባለው ስለሆነ ማለት ነው። ይሄ መነሻ ሐሳብ እንደተጠበቀ ሆኖ ወደ ምስጢሩ ስንሄድ ደግሞ 40 የሚለውን በደንብ ስሙኝ እሺ። ስልክ ሲነሳ የሰዓት ምልክት እየመሰለኝ ነው። 40 የሚለው በደንብ እየሰማችሁኝ ከሆነ የሽግግር ምልክት ነው፣ ወይም ደግሞ የመሸጋገሪያ አዲስ ምዕራፍን የሚያመለክት ነው። ሊቁ አትናቴዎስ በቅዳሴው እንዲህ ይላል፣ ኦዘታ ወጽኦ ለሕፃን እምኀበያውሁ፣ ሕፃኑን ከአባቱ አብራክ የምታወጣ ወትፌኖ ውስተ ከርሰ ብእሲት፣ ወደ ሴቲቱ ወይም ወደ እናቱ ማኅፀን የምትልከው ወትጠበልሎ በሰፋድል ረቂቅ፣ ስስ በሆነ ሽልቤት የምትጠቀልለው ይልና ወበ40 ዕለት ትሰይሞ፣ ለመጽደቅም ቢሆን ለመኮነንም ቢሆን ለመደየትም ቢሆን ለመበልጸግም ቢሆን በ40 ቀን ትሾመዋለህ ማለት ተስኖተ መልክ ትፈጽምለታለህ። ከረጋ ውሃነት ከራስ ፀጉር እስከ እግር ጥፍር ድረስ አካል ያለው ሰው ወደ መሆን ታሸጋግረዋለህ። እንግዲህ ከውሃነት ነው፣ ከረጋ ውሃነት ወደ ሰውነት የምንሸጋገረው በ40 ቀን ነው። በ40 ቀን ሊቁ እንደነገረን ማለት ነው። ይህንን ኢዮብም በሌላ አገላለጽ ይናገረዋል። መጽሐፈ ኢዮብን ስታነቡ እንዲህ ይላል፣ ከመሐሊብ ሀለብከኒ ወከመ ግብነት አድገይከኒ፣ እንደ ወተት አለብከኝ እንደ እርጎም አረጋኸኝ በእናቴ ማኅፀንም ማስቀመጥከኝ ይላል። እየሰማችሁ ነው አይደለ? አሁን የ40 ቀን ከውሃነት ወደ ሰውነት የምንሸጋገርበት እንደሆነ ሁሉ 40 ቀን ከፍጥረታዊ ሰውነት ወደ ጥንተ ወደ አዲስ ተፈጥሮ ሰውነት የምንሸጋገርበት ነው። ወይም ደግሞ አሮጌውን ሰውነት አስወግደን ወደ አዲስ ሰውነት የምንሸጋገርበት ስለሆነ ያንን ምስጢር ጠብቀው ነው የሰሩት። ሁለተኛው ይሄ 40 የሚለው ፍትሐ እግዚአብሔርን የሚያመለክት ቁጥር ነው። የእግዚአብሔርን ፍርድ በደንብ ስሙኝ። ለምሳሌ የጥፋት ውሃ በዚህ በኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7ን ስታነቡ ለ40 መዓልትና ለ40 ሌሊት ነው የዘነበው። እስራኤል ከከናን ተነስተው ወደ ግብፅ ሲሄዱ 40 ቀን ፈጅቶባቸዋል። ሲመለሱ ግን 40 ዓመት ፈጀባቸው። የእግዚአብሔር ቁጣ ስለሆነ 40 ዓመት ተቆጣይክሙ ለይእቲ ትውልድ፣ ይችን አሉተኛና አመፀኛ ትውልድ 40 ዓመት ተቆጣኋት ብሎ እንደተናገረ በእስራኤል ሕግ እንደ ወንጀለኛ ይቆጠር የነበረ ሰው ፍትሐ እግዚአብሔር ነው ተብሎ ስለሚታሰብ 40 ይገረፍ ነበር እና ቅዱስ ጳውሎስ ምን አለ? አንድ ሲቀር 40 ገረፉኝ ብሎ የተናገረው ለዛ ነው። ስለዚህ በ40 ቀን ብትጠመቁ ፍትሐ እግዚአብሔር ተደርጎላችሁ ገነት መንግሥተ ሰማያት ትገባላችሁ። በ40 ቀን ባትጠመቁ ደግሞ ፍትሐ እግዚአብሔር ተደርጎባችሁ ሲኦል ገሃነመ እሳት ትገባላችሁ ሲሉ አባቶቻችን 40 ወደሚል አምጥተውታል። 40 እንዲህ ከሆነ 80 የሚል ሀሳብ ሊነሳ ስለሚችል 80 ሁለት 40 ነው። ሁለት ምንድን ነው? 240 ነው። ከአንድ 40 ወደ 240 እንዲሸጋገር የተደረገው ምናልባት እንግዲህ የዘመናዊ አልተማርኩም፣ በዘመናዊው እንዴት እንደሆነ ሳይንስ አላውቅም። የቤተ ክርስቲያኑን ነው ማወራው። አንድ እናት ወንድ ልጅ ስትወልድ ቶሎ ትነጻለች። ሴት ልጅ ስትወልድ መንጻቷ ይዘገያል። የመንጻቷ የመዘግየት ጉዳይ ነው ከ240 እንዳይወጣ ወደ 80ነት ያሸጋገረው ማለት ነው። ስለዚህ ከዚህ የተነሳ ሕፃናትን እናጠምቃለን። ምክንያቱም ስናጠምቅ የመንፈስ ቅዱስ ማደሪያ ማድረጋችን ስለሆነ በዚህ በትንቢተ ኤርምያስ ምዕራፍ 1 ላይ ስናነብ እግዚአብሔር መንፈስ ቅዱስ በኤርምያስ እንዲህ ይለዋል አይደል? በሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ የአሕዛብም ነቢይ አድርጌሃለሁ ይላል። አሁን ኤርምያስ ገና በሆድ ሳይሰራ ከማኅፀንም ሳይወጣ ለምን ቀደስከው ብሎ መንፈስ ቅዱስን የሚከስ ሊኖር አይችልም ማለት እንደዛ ሊኖር አይችልም። እንደዛ ስለተባለ ማለት ነው። እንደገና በሉቃስ ወንጌል ምዕራፍ 1 ላይ ስናነብ መጥምቀ መለኮት ቅዱስ ዮሐንስ መንፈስ ቅዱስ ሞልቶበት ነው አይደለ በደስታ የዘለለው ወይም ደግሞ የሰገደው።
አሁን ዮሐንስ ገና ሳይወለድ ሳያምንብህ ለምን አደርግበት ብሎ መንፈስ ቅዱስን ሊወቅስ የሚችል ማን ነው? እንደገና ክርስቶስ በሥጋ ወራት ወላጆች ሕፃናትን ለማስባረክ ይዘው ሲመጡ ሐዋርያት እኒህ ሕፃናት ምን ያደርጋሉ ብለው ለመከልከል ሞክረው ነበር። ክርስቶስ ግን ምን አለ? ሕፃናቱን ተዋቸው፣ ወደ እኔ ይምጡ፣ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና በማለት ተናገረ። እንዲያውም በመንግሥተ ሰማያት ታላቅ ማን ነው ብለው ሲጠይቁት ክርስቶስ አግናጢዎስ ምጥው ለአንበሳ እንደሆነ አባቶቻችን በትውፊት ይናገራሉ። ገና ሕፃን ሳለ እሱን አምጥቶ በመካከላቸው አቁሞ እንደዚህ ሕፃን ካልሆናቸው መንግሥተ ሰማያት አትገቡም እንዳላቸው ተጽፏል። ስለዚህ በመጀመሪያዊቷ ቤተ ክርስቲያን ሕፃናትን የማጥመቅና ያለማጥመቅ ጉዳይ አከራካሪ ጉዳይ አልነበረም። ይህንን በዚህ መረዳት ያስፈልጋል። ሌላው ከመጠመቃችን በፊት እንደው ምን ነበር የሚለውን ባጭሩ በደንብ ስሙኝ። ከመጠመቃችን በፊት ምንም አልነበርንም፣ ሰው ብቻ ነን። ሳንጠመቅ ክርስቲያን አልነበርንም፣ ወይም ደግሞ የሌላ እምነት ተከታይ አልነበርንም። የሌላ ስል ይገባቸዋል፣ እየሰማችሁ ነው አይደለ? ምክንያቱም እያንዳንዱ ቤተ እምነቶች የራሳቸው ቤተ እምነት ተከታይ ለመሆን የሚያሟሉት መስፈርት አለ። ለምሳሌ በእኛ የመጀመሪያው ማመን፣ ሁለተኛው መጠመቅ፣ ሶስተኛው ሥጋና ደሙን መቀበል፣ አራተኛው ደግሞ በክርስቲያናዊ ስነ ምግባር መኖር ግዴታ ነው። ክርስቲያን ለመሆን ይሄ መስፈርት ነው። ይህን ካላሟላ ክርስቲያን አይደለም። ስለዚህ ከመጠመቃችን በፊት የክርስቲያን ልጅ ነበርን እንጂ ክርስቲያን አልነበርንም። ክርስቲያን የሆነው መቼ ነው? ስንጠመቅ ማለት ነው። አይ ከመጠመቃችሁ በፊት እንዲህ ነበራችሁ የሚሉት ግን ብዙ ቻይናዎች አይጠመቁም፣ አይሁድ አይጠመቁም፣ ቡድሃዎች አይጠመቁም፣ በእኛም ሀገር የዋቄፈና እምነት ተከታዮች አይጠመቁም። ወይም ደግሞ የመጠመቅ ባህል የሌላቸው ማለት እምነት የሌላቸው አካላት አሉ፣ አይጠመቁም። ግን ከመጠመቃችሁ በፊት እንትን ነበራችሁ እንደሚሉት ሰዎች ግን አይደለም። ሀሳቤ ስለሚገባችሁ ማለት ነው። ግልጽ ነው። ስለዚህ እያንዳንዱ በዚያም ቤት ያንን የዚያ እምነት ተከታይ ለመሆን መስፈርት አለ። እሱን ሀሳብ ላለማንሳት ስለፈለኩ እንደሆነ ትረዱኛላችሁ እንጂ መስፈርቶቹን መዘርዘር እችል ነበር። የነገ እሄዳለሁ፣ እናንተ ገሪዎች ስለሆናችሁ በዚህ እግዚአብሔር ይስጥልን መምህራችን። ምናልባት ከቤቱ አንድ አስተያየት አለ። ያው እንትኑ ይቀጥላል ምክራው በመሀል ግን ዝማሬ ቢቀርብ የግቢው ተማሪዎች መዝሙር ተዘጋጅተዋል። አንድ አፍታ ዝማሬ ይቅረብ ብለዋል። እዚሁ እያለን እነሱ ዝማሬ ያቅርቡና ወደ ቀጣዩ እንሄዳለን።